አረማን ጥያቄውን ኮፒ ፔስት አድርጋት አይሻልም? ጥያቄውን ኮፒ ፔስት ብታደርጋት አይሻልም? እሺ ጌች ጀማሪ ኤዲተር ነኝ። በጣም ፍላጎት አለኝ። አሁን እየሰራሁኝ ያለ ስራ ደስተኛ አይደለሁኝ። በቪዲዮ ኤዲቲንግ እንዴት ገንዘብ ማግኘት ይችላል? ጋይስ ኢትዮጵያ ውስጥ ቪዲዮ ኤዲቲንግ በጣም አድቫንስ ካላደረጋችሁ፣ በተለይ ደግሞ እንደዚህ ለኢትዮጵያ ውስጥ ላሉ ዩቲዩበሮች ምናምን ቪዲዮ ኤዲት በማድረግ ብዙ ከፍላለሁ ብዙ ይከፈለኛል ብላችሁ ነጥሩ። በተለይ ጎበዝ ቪዲዮ ኤዲተር ከሆናችሁ አውቶሜሽን ላይ በደንብ ስሩ። ይኸው አሁን ብር የሚያስፈልጋችሁ ለምንድነው ታውቃላችሁ? የሆነ ቪዥን እኮ አላችሁ። ለምሳሌ አሁን ጌች እኔ ብዙ ቪዥን አለኝ ለመስራት የምፈልጋቸው ከሀገር ውስጥም ከሀገር ውጭም ብዙ መሰራቸው ቢዝነሶች አሉ። ለእነኛ ቢዝነሶች ገንዘብ ስለሚያስፈልጉኝ መሰራቸው ስራዎች አሉ። ላይክ ኦንላይን ላይ አሪፍ ገንዘብ ሊያመጡልኝ የሚችሉ ብዙ ስራዎች አሉ። ለዛ ነው እነኚህ ዩቲዩብም ቲክቶክም በጣም ብዙ ሰው ዩቲዩብ ላይ ቲክቶክ ላይ መስራት እንደ ስራ አይቆጥረውም። በጣም እንደወረደ ስራ ነው። ነገር ግን መች ስራ እንደሆነ መች ሰው ትዝ እንደሚለው ታውቃላችሁ? አፍተር ፋይዳ ብዙ ነገር ኮንትሮል ይጀምራል። ታክስ ኮንትሮል፣ ኤቭሪቲንግ ወጪ ገቢያችሁ ኮንትሮል። ከዛስ ምንድነው? ፋይናንሻል ምንድነው? ይሄ ሶርስ ኦፍ ፈንድ የሆነ ገንዘብ አካውንታችሁ ላይ ሲገባ አየር ላይ ሆልድ መደረግ ይጀምራል። ያ ምንድነው? ከየት ነው ያ ገንዘብ የመጣው? እንደዚህ አይነት ነገሮች ሲበዙ የዩቲዩብ ስራና እነኚህ የሶሻል ሚዲያ ላይ ኦንላይን ስራዎች ስራ መሆን ይጀምራሉ። ምክንያቱም ሶርስ አላቸው። ቀጥታ ኮንተንት ነው ክሬት የምታደርጉት። የሚከፍላችሁ ጎግል ነው፣ የሚከፍላችሁ ቲክቶክ ነው። ቀጥታ ሶርስ ኦፍ ፈንዳችሁ የታወቀ ነው። ስለዚህ አፍተር ፋይዳ ብዙ ነገር ኮንትሮል ሲጀመር እነኚህ ትክክለኛ የሶርስ ኦፍ ፈንድ ያላቸው አድራሻቸው የሚታወቀው ገንዘቦች ምንድነው? እንደ ስራ ይታወቃሉ። ለዛ ነው በቃ ዩቲዩብ ማነው? ጉግል ካምፓኒ ነው የሚከፍለው፣ ከኮሜርስ ባንክ ነው የሚመጣው። ኮንተንት አለ፣ ታክስ ከፋይ ናችሁ፣ ፕሩፍ ማቅረብ ትችላላችሁ። ለዛ እነኚህ ክብሮ ስራዎች እየሆኑ ይመጣሉ እና ብዙ ሰው ሌላ በተረፈ ቲክቶክ አውቶሜሽን እየሰራ ነው ምናምን ብላችሁ ለሰውም አትንገሩ። በሳይለንት መስራት ነው። ጌች ብሮ ሰላም ከሴንትራል ሆቴል ሐዋሳ ጀምሮ ከስተመር ቴክስት አትመልሱ፣ ደንበኛ አታከብሩ፣ ሲደወል አታነሱም። ሶሪ። እሺ መሲፋም አው ልክ ነው። ስልክ በጣም ይበዛል። አንደኛ ስልኩ እኔ ጋር አይደለም። አሁን ምን እያሰብን ነው መሰላችሁ? ኤቭሪቲንግ ሲስተም እየገነባ ነው። ላይክ ኢትዮ ኮምፒውተር ዶት ስኩል ላይ እንደገነባ ነው ሲስተም። ምን እያደረግን ነው? አሁንም ሲስተም እየገነባን ነው። ኤአይ ኢንተግሬትድ የሆነ ትልቅ ኢትዮ ኮምፒውተር ስኩል ላይ ያሉ ሰዎችን ሙሉ የሚያስተናግድ ትልቅ ሲስተም አሁንም እየገነባ ነው። ልክ ነው። ብዙ ሁለተኛ ጆሮአቸውን ይደክማቸዋል የሚደወለው ስልክ ብዛት እና ደግሞ እንደ ግዴታ የሚያዩም አሉ። አሁን ምን መሰላችሁ? እኛ ጋር ያሉ ልጆች ቴክ ላይ ነው የሚሰሩት። ቴክ ላይ ሲሰሩ ወይ ኮል ሴንተር በደወላችሁ ስልክ አይከፈላቸውም። እናንተም ብቻ ያስተናግዱ። አሁን በጣም ብዙ የሚጠየቁ ጥያቄዎች አሉ። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ስለዚህ ጆሮአቸውን ራሱ ያማቸዋል። በጣም በቃ ጆሮአቸውን እስኪሰማቸው ድረስ ነው ስልክ በጣም ኦቨር ነው የሚደወለው። ቢያንስ ቴክስት እያደረጋችሁ ቢሮ መምጣት የምችሉ ቢሮ እየመጣችሁ ነገራችሁ ማስተካከል ትችላላችሁ። ከዛ ውጭ ግን ኢትዮ ኮምፒውተር ስኩል ላይ ለሚሰሩ ስራዎች በሙሉ በጣም አሁንም ትልቅ ሲስተም እየገነባን ነው። ኤአይ ቦቶች እያስለመድን ነው ኢትዮጵያ ላይ። አሁን የግድም በቃ መለመድ አለበት። አሁን ያኔ ቴሌግራም ላይ ብዙ ተማሪ ያለን፣ አሁን በቃ ዌብሳይት ላይ መማር መልመድ አለባችሁ። እሺ ከዚህ በፊት በቴሌግራም ነው ያስተማርናችሁ። ባዮ ላይ የኢትዮ ኮምፒውተር ዶት ስኩል በቃ ክሊር ለመማር ምቹ የሆነ ፕላትፎርም ነው። በጣም ብዙ ሰው ለዌብሳይት ቅርብ አይደለም፣ ግን መልመድ አለባችሁ። ትክክለኛ ተማሪዎችን ለመከታተል ፎሎ ለማድረግ እያንዳንዱ ማን ቪዲዮ አየ፣ ማን ቪዲዮ አላየ፣ ማን ነው መንገድ ላይ ያቆመው የሚለው ኤቭሪቲንግ መከታተል የምንችለው በዌብሳይት ስለሆነ ዌብሳይት ግዴታ መልመድ አለባችሁ። አረ እኔ አካውንት ዩኤስኤ ነው ሞኔታይዝ አስጀምርልኝ። እኔ እንዴት አድርጌ ላስጀምርልህ? ቪዲዮ መስራት አለብህ እኮ። እኔ እንዴት አድርጌ ነው ማስጀምርልህ?
አሁን አካውንቱ በእጅን ያለው እንዴት ላርግ፣ እንዴት ላሳድግ፣ ይሄ ገጠመኝ ምናምን እንደዚህ አይነት ጥያቄዎችን ጠይቅ። ዩቲዩብ በሳምንት ምን ያህል ቪዲዮ መልቀቅ አለብን? 7ቱንም ቀን ብትለቅ የተሻለ ነው። በሳምንት ግን 1 ሎንግ ቪዲዮ፣ 6ቱንም ቀን ሾርት ቪዲዮ። እንደዚህ አይነት ስትራቴጂ ከተከተለ አድሰንስ 2 ስቴፕ ኢረር። አድሰንስ 2 ስቴፕ ኢረር ከአሞላላችሁ እኮ ነው። አዲስ ኢሜል፣ አዲስ ስልክ ቁጥር፣ ከዛ በአዲስ ሰው ስም በምን ትልካለ? ፒኦ ቦክስ ኮዱን ጌች። የቢሮ ስልክ ቁጥሮች አሉ እኮ መላክ ሳይሆን ቁጥር 6 ዲጂት ኮድ አይደል? በሜሴጅ ነው ምልክልህ። ጌች 2050 አለኝ 10K አስገባ። ጌች ስንት ነው? 2500K ሰብስክራይበር አለኝ 10K አስገባኝና 60K ብር ልክፈል። አንተ ብሩ ደስ ሲል በእናትህ አሁን ምን ያደርጋል? አሁን 60K ስለገባ እኮ ዩቲዩብ በ60K ይከፍላል፣ ብዙ ብር ይከፍላል ማለት አይደለም። ናና ባይሆን ክላሷን ተቀላቀላት። ባዮ ላይ ሊንክ አለ። ክላሷን ተቀላቀላትና የሆነ ነገር አድቫይስ አሳይሃለሁ። ከዛ ትገባለህ። 60K መክፈል አይጠበቅብህም። 60,000 ብር መክፈል አይጠበቅብህም። ክላሱን ጆይን አድርገው። ቻናልህን እናየዋለን። አንዳንድ ቴክኒኮችን ማድረግ ያለብህን ነገር ታደርጋለህ። 10K ትገባለህ። በጣም ሲምፕል ነው። በጣም ሲምፕል ነው። ደግሞ ከ2500 10,000 ሰብስክራይብ ስለገባ 60,000 ይበዛብኛል። እሺ ብራዘር በጣም የታዘብኩት ግን ምን እንደሆነ ታውቃላችሁ? ቻናል ለመግዛት አይሳሱም። ኦንላይን ክላስ ገብተው ለመማር ደግሞ ሰው በቃ ኬርለስ። ስለዚህ በቃ እየመረረም ቢሆን ቁጭ ብላችሁ መማር አለባችሁ። እሺ 100K አለፍ ያለው እኮ እንዴት ላስጀምረው? አልቀበልም ማለት 100K። እሺ አለፍ ያለው እኮ እንዴት ላስጀምረው? አልቀበለኝ አለ። እሺ አለስሙዲ ምናልባት 2 ስቴፕ ኢረር ሆኖብህ ሊሆን ስለሚችል ኢንቦክስ ላይ ስክሪንሾት ላክልኝ እስቲ። ወይም ደግሞ ምን ታደርጋለህ መሰለህ? ያ ኢንቦክስ ላይ ስክሪንሾት ወይም ደግሞ ባዮአችን ላይ ሊንክ አለ፣ የዋትስአፕ ስልክ ቁጥር፣ እዛ ላይ ስክሪንሾት ላክልኝ። ቲክቶክ የሚከፍለው በሀገር ውስጥ ሲከፍት ወይስ በውጭ ሲከፈት? በውጭ ሲከፈት በዩናይትድ ኪንግደም ክፈት። 10K ፎሎወር ዩኬ ኖት ሞኒታይዝ። ምን አጋጠመ? ቪዲዮ ችግር አለበት ማለት ነው። ዩቲዩብ መግዛት ጥያቄ ነበር እና ስለ ዩቲዩብ መግዛት ምን ትለኛለህ? ዩቲዩብ መግዛት ማለት ምን እላችኋለሁ መሰላል? የምትሰሩት ቪዲዮ ካለ እጃችሁ ላይ የተከማቸ የአውቶሜሽን ቪዲዮ ካለ አይዲያ ካላችሁ ነው ዩቲዩብ ቻናል መግዛት ያለባችሁ። ዩቲዩብ መግዛትን እንደምንድን ነው የምመለከተው? መኪና ገዝቶ መኪና መንዳት ማይችል ሰው ታውቃላችሁ? እንደዛ ማለት ዩቲዩብ ቻናል ገዝቶ አይዲያ የሌለው ሰው ወይም ደግሞ እግረ መንገድ ቪዲዮ የሚለቅ ሰው እንደዛ ነው። መኪና ገዝቶ መኪና መንዳት ማይችል ወይም መንጃ ፈቃድ የሌለው ሰው ልክ እንደዛ ነው። ስለዚህ ዩቲዩብ ቻናል ከመግዛታችሁ በፊት ዩቲዩብ ላይ በደንብ ብታውቁ አሪፍ ነው። የእኛን ክላስ ደግሞ ጆይን አድርጉ፣ ይጠቅማቸዋል በደንብ። ባይዘው የሆነ ስራ እሰራለሁ ብዬ ነው ከፊት ለፊት የፒሲ ያስቀመጥኩት። እስኪ ፋይል ልገልበጥ። ኧረ በስመ አብ። ሰላም ዮዲት፣ እንዴት ነሽ? አማን ነው ሰላም ብያለሁ። እሺ ጥሩ ጥያቄ ነው እየጠየቃችሁኝ ያለው፣ ደስ ሲል። በጣም አሪፍ በጣም አሪፍ። ጋይስ እንትን ጥያቄ ጠይቁ፣ ጌታን ጥያቄ ጠይቁ። አፍተር ከሆነ አሁን ዌብሳይታችንን ቢውል ካደረግን በኋላ በእንትን ነው በፔመንት ገብታችሁ ነው እኔ የምታገኙ። ለ1 ሰዓት ለ30 ደቂቃ ምናምን ከፍላችሁ ነው የምታገኙ። ስለዚህ ጥያቄ ጠይቁ። አይገኝም ባይዘው እንደዚህ አይነት እድል እኔ ማንኛውንም ጥያቄ። እሺ ገስት ገብቼ ቶሎ ያወርዱኛል። ምንድን ነው ችግሩ? ምን ማድረግ አለብን? ኔትወርክ ካስቸገረ ጫጫታ ቦታ ኮንክ ወይ እንደዛ ነው። ኦንላይን ታስተምራላችሁ? ኦንላይን እናስተምራለን። ባዮ ላይ ሊንክ አለ እና
ጥያቄ ካላችሁ ጠይቁ። አፍተር ከሆነ ጊዜ በኋላ የሆነ ሲስተም ቢውልድ እያደረግን ነው። ለአንድ ሰዓት ለ30 ደቂቃ ምናምን ከፍላችሁ ነው እንደዚህ አድቫይስ ምናምን ምክር። ምክንያቱም ለህንፃ ታማክራላችሁ። አሁን የሆነ ህንፃ ፎቅ መገንባት ስታስቡ ታማክራላችሁ። ስታማክሩ ትከፍላላችሁ። ለጋብቻ ታማክራላችሁ። ለሰርግ ታማክራላችሁ። ለምታማክሩት ሰው ትከፍላላችሁ። አያችሁ፣ እነኚህ ለፊዚካል ነገሮች ትከፍላላችሁ። ኔክስት ላይ እነኚህ ዲጂታል ነገሮች መከበር ስላለባቸው ኤቭሪቲንግ በፔመንት። ወሬ ካልክ እዚህ ጋር ስለማጠቅም የኔን ትምህርት በሌላ አካውንት ተከታተላት። ተሰናብተሻል። ማን ሪስፔክት የሌለውን ሰው ማሰናበት። እሺ ዩቲዩብ አይደለም ቲክቶክ ዩኤስኤ ነው። ሞኒታይዝ አልቀበልም። ቲክቶክ ዩኤስኤ ሞኒታይዝ ለምንድን ነው አልቀበልም ያለ? ምንድን ነው የሚለው? እስኪ አሳውቀኝ። ቲክቶክ ሞኒታይዝ እንዴት እንደሚደረግ አብራራልኝ። ባዮ ላይ ረዘም ያለ ቪዲዮ አለ። በአዲስ ስልክ ቁጥር እስከ 8 አካውንት መጠቀም ትችላላችሁ። ቲክቶክ ከሆነ ምንም ችግር የለውም። ተመሳሳይ ሀገር ዩኬ ላይ ከሆነ ምንድነው ነገሩ? ስራ ነው። ስለ ሶሻል ሚዲያ ሞኔታይዜሽን እያወራ ነው። ኮፒራይት እንዳይለኞች ጌች ተቀምጬ ቀረው። ዮዲት ለምን ተቀምጣች ትቀራለች? ዩቲዩብ ላይ እኮ የተወሰኑ ቪዲዮዎች አሉ። ሁለተኛ ዩቲዩብ ላይ ነፃ ቪዲዮዎች አሉ። እነሱንም ተከታተሏቸው። የግድ እኛ ጋር ጆይን ማድረግ የለባቸው። ክላስ ብዙ ሰው ክላስ መማር ይፈልጋል። በቃ ለምን እንደሆነ አላውቅም፣ መክፈል ይፈልጋል። ለዛ ነው ክላሱን ሲስተሙን ቢውልድ ያደረግ ነው። ብዙ ሰው ከፍሎ መማር ይፈልጋል። ነገር ግን ዩቲዩብ ላይም በፍሬ ያሉ እነሱንም መከታተል ትችላላችሁ። ስርጭት በኮፒ በእናትህ ከአዲግራት ነኝ። አናግረኝ እስኪ ጻፈው ጥያቄ